ሳይህ ሳሳል ሶስት የሚበሩ እንስሳቶችን ጥቀሽ። ሶስት ዶሮ አምጪ። አልጫወትም ስፊት አልጫወትም። ኧረ ነውር ነው። ለምን ነው የምታጭበረብረኝ? ለምን ነው የምታጭበረብረኝ? ኮሜንት አዝናኝ ጣፋጭ ባልከለከል ኖሮ ያለኝ ሰውዬ ደስ ይላል። ሰላም ሰላም ውድ የዚህ ያንተ ዩቲዩብ እኮ ነው የዩቲዩብ። ሰላም ሰላም ውድ የዩቲዩብ ተከታታዮች፣ ይህ የአብርሽ የዩቲዩብ ቻናል ነው። ሰብስክራይብ፣ ሼር እና እንግዲህ የደወል ምልክቱን የተጫናችሁ ቤተሰብ ሁኑ። እንደሱ ነው። እንግዲህ ዛሬ ከጽናት ክሩ አባላቶች ጋር አንዳንድ ጥያቄዎች እንጠያየቃለን። ለጥያቄው ዓላማ ለእናንተ አዝናኝ ነው። በተዘዋዋሪ ደግሞ ጥያቄውን ያልመለሰ አንድ ተጠያቂ በአንድ ጥያቄ ቅጣት 50 ብር ይቀጣል። ስለዚህ እያንዳንዶቹ አክተሮች የሚቀጡት ብር ተጠራቅሞ ፋይናሊ ደህየ ለማ አይሰጥም። ለሰናይት እርዳታ ይደረግልታል። ለኒናም ለሰኒም ለማንም አይሰጥም። ይገባዋል ብለን ለምናስበው ለሆነ አካል ለተቸገረ ክሩስ ለተቸገረና ዶኔት እናደርጋለን። እንዲሁ ሲታይ ምንም ብታንስ ከከሩጭ ነው። እሺ ጥያቄ ቁጥር 1 እንግዲህ ሰኒ በቅድሚያ ደህና ነሽ? ሰኒ ሃይ የአብርሽ ቤተሰቦች እንዴት ናችሁ? እናመሰግናለን። ፎሎ ስለምታደርጉን ደግሞ አብርሽና አበረታቱ። ሰብስክራይብ እያደረጋችሁ ነው እንዳትፈለን። ቴንክ ዩ። እሺ መጀመሪያው ጥያቄያችን የሚሆነው በ3 ሰከንድ ውስጥ ነው የምትመልሽልኝ። በ3 ሰከንድ ውስጥ ነው የምትመልሽልኝ። ካልመለሽ ቅጣትሽ ከዚህ ይጀምራል። ብር ደግሞ ካሽ እየተቀበልኩ ነው። ቦርሳሽ ታላ ሬዲ አይጠፋም ታደርጊያለሽ። ካልሆነ ችግር የለውም። በ3 ሰከንድ ውስጥ እሺ 3 የሚበሩ እንስሳቶችን ጥቀሽ። ወፍ 1 ፒኮክ 2 3 ዶሮ አምጪ እንዴ አማሪ እንደዚህ ነው እንዴ? ማም እንዴ ኮሮ ሰራ ነው ቪዲዮ ግን 3 ሰከንድ እኮ አይበቃም። ለሶስት እና አትረፍርፍ ልስጣችሁ ደቂቃ። አላማው ብር መሰብሰብ ነው። እንግዲህ ተጓዳኝ አላማው። እሺ ሌላው ሰኒ እንግዲህ በዚህ በጽናት ድራማ ላይ የፍቅር እንትን ያለው በክብሮምና በሰኒ መካከል ነው። ሰኒ ክብሮምን እንደ ሲን ምን አይነት የፍቅር ዘፈን ብትጋብዘው ሰኒን ያስደስታታል ብለሽ ታስቢያለሽ? ዘፈን ጠፍቶሽ ነው? አይ ይሄ ከሰከንድ ውጭ ነው። ዘፈን ማዋዣ ነች። ተከታታይ ጠይቋቸውማ እያስታወሱ ጠቅጠቅ ላይ ያደርጓት። ዘፈን ምን የሚለውን ዘፈን ክብሮምን ብትጋብዘው ከገጸ ባህሪው ጋር አያይዛ ምናምን ሳይህ ሳሳለው መላዋል ገባኝ የሚለውን ጋብዙ። ሌላ ክብሮም በጣም አሪፍ። እሺ ሌላው በ5 ሰከንድ ውስጥ አሁን በ5 ሰከንድ ሰፋ አድርጌላታለሁ። የሚሳቡ 3 እንስሳቶችን ጥቀሽ። 1 2 3 4 ኒና አልቆርጠም በደረታ ምትሳ ምን አለሽ? ሌላ ምን አለ? ንገረኝ። ነይ ቀብራራይ ሰማይ ንገረኝ። እንዴ እናፍ ነገር ኤሊን ታሳለሽ። 150 አለኝ። እሺ 100 ብር አለኝ አንተ ጋር 100 ብር። እሺ 100 ብር መልሳለሽ። አሪፍ ነው ይሄ ነገር ምርጥ ነው። እሺ ሌላው ይሄንን ፕሮግራም እየተከታተለ ነው እንበልና በጣም ምርር ያደረገሽ ሰው እያየው ነው ብትል እስኪ የሆነ ነገር በይ፣ ደስ ያለሽ ነገር። ብር ይመልሱልኝ የተበደራችሁኝ ሰዎች እንዴ! አይ እናት ሀገር ኢትዮጵያ መልሱልኝ። አይደለም አሽሙር አይደለም። እኔ ትመችኛላችሁ ግን መልሱልኝ። ገንዘቤ ፋይሌን ስጡኝ። ፋይሌን ብሏል ግን ወዳችኋለሁ። እሺ በጣም አሪፍ መልሱላት። አደራ በሰማይ በመጣ ቸግሮናል። እሺ ሌላው በ3 ደቂቃ ውስጥ አሁን በ3 ሰከንድ ውስጥ 2 ነገር ነው የምዘረዝርልኝ የሚሰኩ ነገሮች። 1 ቻርጀር 2 ሶኬት 3 ቲቪ ያው ነው ቻርጀር አልሽኮ ቻርጀርሽ እና ቶሎ 50 ብር ነው። አስቀጣል ገና 3 ያለኩ ነው። 5 ካሜራማን 50 ብር አለሽ እዚህ ላይ 50 ብር አለሽ። በእውነት ተቅሻለሁ። ሳንታ ፌር አይደለም። አይ ፌር ነው። እንግዲህ ዳኞች ኮሜንታችሁን አስፈሩልን።
እኔስ አሁን አልመልሽም ተባልኩ ያው ግን እያፋፈረ ነው እኔ ሰማለሁ ግን አታፋፈር እሺ ሌላው ድንገት ሰው እናሳልፋለሽ ከት ማየት አይቻልም እንግዲህ መልስ እየኮረጀች ነው በጣም እያስቸገረች ነው ቺቲንግ ኢዝ ባድ ቀጣይ ጥያቄ ከእንቅልፍሽ ስትነሺ ራስሽ ወንድ ሆነሽ ብታገኝ መጀመሪያ የምታደርጋቸው 3 ነገሮች በ5 ሰከንድ ውስጥ 1 2 ከዛ ጻጉሬን ይችላልው ቻለ 200 ተበልታለች እንዴ አትበይ መልሽም መልሽሽ ምን አሳቀሽ አንተ ይሳቃል እንዴ 200 ቻለ እንቀጥላለን እሺ ስላንቺ የሰማሽው አስቂኝ ኮሜንት አለያም ደግሞ ሐሜት በተለይ ሐሜት ቢሆን ደስ ይላል አዝናኝ ስለሆነ ማለት ነው ሐሜት የት ነው ሐሜቱን የምሰማው በዙሪያ ጥምጥም ምናምን ነገር ወይ ደግሞ እነሱ ኮሜንት ሊሆን ይችላል እንትን ላይ ኮሜንት እንኳን ኮሜንት አዝናኝ ጣፋጭ ባልከለከል ኖሮ ያለኝ ሰውዬ ደስ ይላል ኮሜንቱ ደስ ይለኛል ሁሌ ደግሞ ኮሜንት ያደርግልኛል ሁሌ ኮሜንት እሺ ሌላ ሐሜት ምናምን እኔ ብዙም ሰፈር ውስጥ ስለማልታይ እንዴት ነው ስራዬ ላይ ስለሆንኩኝ አልሰማም ሐሜትም ካለ እስቲ ንገሩኝ ግን ያለውን ነገር አሳውቁኝ ጻፉላት ከታች ሐሜትም ካለ ኮሜንትም ካለ ማንኛውም ነገር አላቅም ሐሜት እሺ በ5 ሰከንድ ውስጥ የጽናት ድራማ ተዋናዮች 5 ጥቀሽ በ5 ሰከንድ 1 ጽናት ኪሩቤል ሳዶር ኒና ቤቲ የመጀመሪያው አልመለሰች ምንድን ነው አምጣ ብር አለኝ አንተ ጋር 50 ብር አለ የለሽም እንደውም መለስ 200 ይችላል እኮ አለኝ እኮ ታዲያ አሁን መጫወት እችላለሁ ስለዚህ 50 ብር አለኝ አንተ ጋር እንዴት አሁን አሸነፍኩ አስተሸነፈ የለሽም ስትሸነፊ መበላ ብቻ ነው ያ ምን ማለት ተፈራርመን አይደል አረ ኦዲየንስ ፊት አልጫወት በብር እንጣላ ኦዲየንስ ፊት አልጫወት አረ ነውር ነው ለምን ተጭበረብረኝ ወላ ኖራል እሱ ሁሉ ብለሽ አሁን ኦዲየንስ አለ ህዝብ እያየሽ ነው ማለት እሺ ነገር ይልኝ ተማም ያዝሽ እንጂ አሁን ሰፍተን እንጨቃጨቅ እሺ ጥያቄ ቁጥሩና ሊያስኩት ነካ በ5 ሰከንድ ውስጥ እሺ በአይ ሰከንዱን እናሳንፋለን አሁን አመላለሷ ጠንከር እያለ ስለሆነ ማለት ነው እሺ በ3 ሰከንድ ውስጥ አንድ ሰርች የምታረጊው በብዙ ጊዜ ሰርች አረግሽውን ጎግል ላይ ያለ አንድ ነገር 1 2 የፊልም ዌብሳይት መቀበላት መለሰችው እሺ እንግዲህ በዩቲዩብ ፊልም ኢንዱስትሪ ውስጥ እንደው ቢስተካከል የምትዩ ነገር ይሄ ኖርማል ጥያቄ ነው ቢስተካከል የምትዩ ሪኮመንድ የምታደርጊው ነገር ካለ ምናልባት የሚያዩ የዩቲዩብ ፕሮዲዩሰሮች ሊኖሩ ስለሚችሉ ለኦዲየንሱ ነው ወይስ ለፕሮዲዩሰሩ ለኦዲየንስም መብትሽ ነው ኦዲየንስም እንዲህ ቢሆን ምናምን ኮሜንታችሁን ምናምን ተከራሉ ኮሜንቶች ካለ መስጠት እንግዲህ እስኪ ባይው አንቺ እሺ ለፕሮዲዩሰሮች ያው እንግዲህ ከኢትዮጵያ የፊልም ኢንዱስትሪ ብዙ ነገር ይጠበቃል ሶ የምንሰራውን ስራ ህብረተሰቡን ለማስተማር እንዲሁም ደግሞ ነገ የሚያስጠራን ስማችን የምንጠራበት ስራ ስለሆነ ፕሮዲዩሰሮች ሞርሱ ላይ ቢጨነቁ ስቶሪ ዋይዝም የስራውንም ቅልጥፍና እና ደግሞ ይሄ ምንድነው አድቫንቴጁ የሚያስተላልፈው መልእክት ውሃ ያዘለ ቢሆን ጀስት ለገንዘብ ብቻ ባይሆን እና ኦዲየንስ ሊጠቅምና ሊያስተምር የሚችል ነገር ቢሆን ጥሩ ነው ኦዲየንስ ደግሞ እንደዛ አይነት ስራ ተለፍቶ እየተሰራ የሆነ ኦዲየንሱ የሚገኘው ማይሆን እንትን ላይ ነው ፕላትፎርም ላይ ነው ሶ እንደዛ አይነት ፊልሞችን ሀገራችን ላይ እንደዚህ ቆንጆ ፊልሞች እየተሰሩ ስለሆነ ብታበረታቱን ገብታችሁ ብታዩልን ሚል መልእክት አስተላልፋለሁ አሪፍ መልእክት ነው ከጠበቁት በላይ ትልቅ መልእክት ነው በመጨረሻ ሰኒ እንግዲህ ጽናት ድራማ ተዋናይ በካራክተር ስሟ ሰኒ በትክክለኛ ስሟ ሆነች ማስተላለፍ የምትፈልጊውን መልእክትሽን ጀባባያቸው አመሰግናለሁ እውነት ነርቨስ ሆናለሁ አብዛኛው ጊዜ ግን በእውነት በጣም ኦዲየንሳችንን ማለት የምፈልገው ነገር እናንተ ናችሁ ለዚህ ክብር ያበቃችሁን በጣም ነው የምናመሰግነው በጣም ነው የምንወዳችሁ ለምታሳዩን ፍቅር
በእውነት በጣም ነው የምናመሰግነው። እግዚአብሔር ይስጥልን እንዳከበራችሁን ፈጣሪ ያክብራችሁ እና ደግሞ የአብርሽን ዩቲዩብ ሰብስክራይብ አድርጉለት። በጣም አዝናኝ አስተማሪ የሆኑ ነገሮችን ይዞላችሁ ይመጣል። እንወዳችኋለን። ቴንክ ዩ በጣም እናመሰግናለን። ክብራትና ክብራን እንግዲህ ይሄንን ፕሮግራም ሰብስክራይብ ያደርጋችሁ የደወል ምልክቱን በመጫን አበረታቱ። የተሻለ ሀሳብ ያላቸውን ስራዎች ይዤ ወደፊት ብቅ እላለሁ በሰፊው። እናመሰግናለን።